ብዬ ጥሩ ስሜት እየተሰማት አይደለም በዚህ ጉዳይ ላይ ባባሽ አይደል? አሁን እኔና ናሂ ጋር ያየችው ነገር ምንድነው? ምን ያየችው ነገር አለ? አሁን እኔና ናሂ በዚህ ሰዓት ምን እየሰራ እንደሆነ እናንተ ምን ታውቃላችሁ? ታውቁት ነገር አለ? አብዛኛው ሰው ከህይወቱ ውጪ እያለች ነው እና ለምንድነው አንቺ መውጣት የከበደሽ? እስቲ ንገሪኝ እንጂ ናሂ ጋር ያላችሁን ነገር እኛ እናውቅ ምን ማድረግ እንደፈለጋችሁ። ሰላም ውድ የሆፕ ፋሚሊዎች እንዴት ናችሁ? ቤተሰቦቻችን ሰላም ናችሁ ወይ? እንዴት ነው ጊዜው? እንዴት ነው ቆይታ? እንዴት ነው? እኛ ያለን ያው ከግርግሩ ጋር አብረን ወደ ግራ ወደ ቀኝ እያልን እንደ ማዕበል እየተወዛወዝን አለን። እንግዲህ ትናንትም አይታችኋል። አመሻሽተን ደካክሞን ነው ዛሬ የመጣ ነው። ትንሽ አንገብጋቢ ጉዳይ መፍታት ያለብን ነገር ስለነበረ ነው። እንግዲህ ምንድነው አሁን ያለውን ነገር የናሂና የውብዬን ኬዝ ሁላችሁም እያያችሁ ነው። እኔና እሱ ደግሞ ተነጋግረን ከወንድሜ ጋር ነገሮችን መፍትሄ ላይ ለመድረስ እያሰብን ነውና አይደለ? ስለዚህ ከህይወታቸው መውጣት ያለበት ሰው መውጣት አለበት። አለቀ በቃ። ምክንያቱም እዚህ ጋር ልጆች አሉ። እኛ ደግሞ በቅርበት እናውቃቸዋለን። ብዙ ጊዜ አብረን አሳልፈናል። ከካሜራ ጀርባ ብዙ ነገር እናወራለን። ከካሜራ ጀርባ ብዙ እንባ አለ፣ እናንተም የማታዩት ብዙ ለማስታረቅ የምንሞክራቸው ነገሮች አሉ። ብዙ ሄድንባቸው ርቀቶች አሉ። እነዚህ ሁሉ ካሜራ ላይ አይቀርቡም እና በጣም እየለፋን ነው። ስለዚህ ከህይወታቸው መውጣት ያለበት ሰው ከህይወታቸው መውጣት አለበት ብለን ወስነናል። ምን ትላለህ እስቲ? አሁን ዛሬ እንግዲህ ያሰብነው ነገር ምንድነው? ባጭሩ ቲጂን ቀጥረናታል። እዚህ ቲጂን ቀጥረናታል። ልናናግርሽ እንፈልጋለን ብለናታል። ከናሂ ህይወት ውስጥ እንድትወጣ በቃ ምክንያቱም እንዳያችሁት ከሆነ እሱም በቃኝ ውጪልኝ ብሎ ወስኗል። ምክንያቱም ትዳሩን መርጧል። እሷ ግን አሁንም ቢሆን እኛም እንዳልወጣች ማለት ፍቃደኛ እንዳልሆነች ሰምተናል። ፍቃደኛ አይደለችም። ስለዚህ ይሄን ነገር እናወራታለን እኔና ናኦሚ። እስቲ የሆነ ነገር በላቸውና ቤተሰቦችን እየጠፋን ነው ሁሌ እየመጣን አይደለም። እስቲ የሆነ ነገር በላቸው። በስተጀርባ ሌላ አንዳንድ ነገሮችን እየሰራን ስለሆነ ነው። ያው ሁላችሁም እንደምታውቁት እናንተ ፊት የማናቀርባቸው ብዙ ነገሮች አሉ። ከካሜራ በስተጀርባ ብዙ ነገሮችን እኛ ወንድሜ ሚኪ፣ ሁላችንም ኪራም፣ ሁሉም ሰብሰብ ብለው እየሰራን ነበረ። አዎ ትንሽ አሁን ያለን ቅሬታ በመሃል የሆነ በቃ አጉል ነገር ስለተፈጠረ ነው እነሱም ጋር ታውቃላችሁ። እና አሁን በቃ ዋናው አላማችን ግን ቲጂን በስልክ አውርቻታለሁ አይደል? አብረን ነው እንደውም ወንድሜም ነበረ። ምክንያቱም ወንድሜ ለዚህ ነገር ትልቅ መፍትሄ ያበጃል ብዬ ስለማስብ ነው። ብዙ ነገሮችን ሰፖርት አድርጎኛል ከዚህም በፊት ታውቁታላችሁ። ብዙ ነገሮችን አስተካክለናል። አሁን ደግሞ በዚህ ወሳኝ ሁኔታ ወሳኝ ጊዜ ላይ ከጎኔ ሆኖ አብረን ነገሮችን ለማስተካከል ወስነናል። አንደኛ የቲጂ ጉዳይ ነው። እንደምታውቁት ቲጂን ከህይወቱ እስከ መጨረሻው ለማውጣት እኔና ናቲ በጣም ደፋ ቀና ስንል ነበር አይደል? ደፋ ቀና ስንል ነበር። እንግዲህ ቲጂን አውርቻታለሁ በስልክ ያው አንተ ባለህበት ነው ያወራኋት። ተቀጣጥረናል። ያለውን ሚስጥር እነግርሃለሁ ማልተውበትን ብላለች። መቶ እንደምትችል ደግሞ እኛ እናሳምናታለን አይደል? በአገር ውስጥ እሱ ብቻ አይደለም ሰው ያለው አይደል? ሞልቷል። ብዙ ወንዶች አሉ፣ ብዙ ሰዎች አሉ። ግን ደግሞ እሷ ለምንድን ነው ናሂን የመረጠችበት ምክንያት ትልቁ በቃ እና ቤተሰብ ዋናው የኛ ጥያቄ ምንድነው? መርዳት የምትፈልገው ሰው ካለ ማድረግ የምትፈልገው ሰው ካለ ወይም ማድረግ የምትፈልገው ነገር ካለ ምንም ነገር ይሁን እና ቤተሰብ የኛ ጥያቄ አሁን አንድና አንድ ነገር እሷ መርዳት የምትፈልገው ሰው ካለ ወይም ደግሞ ማድረግ የሚፈልጉት ነገር ካለ ለምንድነው ከናሂ ውጪ ማድረግ የማትችለው? እሱ ብቻ ነው ወይ? ሌላ ሰው የለም ወይ? አሁን እዚህ ጋር ትዳር እየፈረሰ ነው። ትዳር እየፈረሰ ከሆነ ትዳርክ እየፈረሰም ቢሆን ከኔ ጋር ሁን፣ ይሄን ነገር እንጨርሰው ማለት ተገቢ አይደለም እንደኔ። ይሄ እንግዲህ የኔ የግል አመለካከት ነው፣ የወንድሜ የግል አመለካከት ነው። ሌላ ሰዎች አሉ፣ ማገዝ የምትፈልገው አካል ካለሷ ሌላ ሰዎች አሉ። ከነሱ ጋር ሆና ያንን ነገር የጀመረውን ነገር ትጨርስ። ኦኬ ማኪም እውነት አላት። በቃ ያየችውን ነገር እህቷ እኔ ወንድሜ ላይ የሆነ ነገር ሲደረግበት አይቼ ዝም አልልም። ምንም ጥርጥር የለውም። እስከ መጨረሻው እንኳን ለወንድሜ ቀርቶ ለጓደኞቼም እያያችሁ ነው። እስከ መጨረሻው ነው የምንፋለመው። ምክንያቱም ለምን ህይወት ይበላሽ? ለምን እያየው ዝም እላለሁ? ስለዚህ እሷ ዋንኛ እንደ ጠላት አድርጋ ያየቻት ማኪ ነው። ማኪ ደግሞ 100% እውነት አላት። ያየችውን ነገር አጋልጣለች።
በጣም ትክክል ነው። ምክንያቱም ከውብዬ ተደብቆ መሆን ስለሌለበት ይሄ ነገር መቀጠልም ካለበት ውብዬ እያወቀችው ሰው እያወቀው በሰው ፊት ነው ማድረግ ያለባቸው። ተደብቀው ከውብዬ ተደብቀው የሚደረግ ምንም አይነት ነገር መዘዙ መጨረሻ ላይ መጥፎ ነው የሚሆነው። ስለዚህ ብቸኛዋ ችግር ፈጣሪ አድርገን እኛ የወሰድናት ቲጂ ነው። ጠርተናታል። ይሄን ነገር እንድታቆም አስፈላጊ ከሆነ ውብዬ ባለችበት እኛ ባለንበት ሁሉም ሰው ባለበት መገናኘት ይችላል። ግን አይ አንተም ብቻህን አገኘሃለሁ ከኔ ህይወት ውስጥ መራቅ የለብህም ማለት ምን ማለት ነው? ባለትዳር ወንድ ነው፣ አስፈላጊ አይደለም። እኛ እንደዛ ነው የምናስበው። እውነት ነው። በቃ አሁን ስትመጣ ናት ገብቷል። ነገሮችን ረጋ ብለን የሆነ በሰል ባለ መልኩ ነው ገብቷል ማውራት ያለብን ገብቷል። እሷን ማሳመን አያቅተንም ብዬ ተስፋ አደርጋለሁ። ገባ የሌለ ሰጣ ገባው ለመግባት ያው እንትን እንዳትል ተረጋጋ። እኔ በፍጹም ነገሮችን ተነገር መጣለች ነገራችን ላይ እየመጣች ነው። እንዴት ነሽ? ሁሉ ሰላም አማን? ሰላም ነው። እንዴት ነሽ? አለሽ? ምን ነው ደህና ነሽ? ግን ልክምክም ብለሻል። አውርተን የለ በስልክ ያለውን ነገር ቢያንስ ገብቶሻል። እንዲህ በአካል ሆነሽ ለቤተሰቦቻችንም አንዳንድ ነገሮችን እንድታያቸው እንፈልጋለን። ገባሻ? ምክንያቱም ብዙ ነገር ይጠብቃሉ። በቃ አብዛኛው ሰው ከህይወቱ ውጪ እያለች ነው እና ለምንድን ነው አንቺ መውጣት የከበደሽ? እስቲ ንገሪኝ ቲጂ። ማለት እንደ ወንድምሽ አስቢኝ። ገባሻ? በትህትና ነው ማውራት የምፈልገው ነው አንቺ። በቃ እንዴት ነው የከበደሽ ቲጂ? ምንድነው? እኛ የምንረዳሽ ነገር የለም። በቃ ተይውና እኛ እንርዳት አይደል? በቃ እኛ መስዋዕትነት እንክፈልልሽ እስቲ። በቃ እሱን ተይው። በፊት እያወራን ነበር ቲጂ እና ምንድነው እያወራንበት ያለነው ነገር ናሂ ጋር ያላችሁን ነገር እኛ እናውቅ ምን ማድረግ እንደፈለጋችሁ እሱን በተደጋጋሚ የምንረዳው ሰው አለ ይለናል። ከካሜራ ጀርባ ብዙ ጊዜ አውርተናል። አንቺም እንደዛው ነው እያልሽ ያለሽው እና እሱ ጉዳይ ውስጥ አሁን እኛ አንደኛ ብትነግሪኝ ደስ ይለናል። ምንድነው ያለው ነገር የሚለው እሱን መናገር ካልፈለግሽ እንኳን እኛ ውስጥ የተፈጠረው አንድ ጥያቄ አለ። ከናሂ ውጪ ይህን ነገር ማድረግ የሚችል ሰው የለም ወይ? ምክንያቱም እሱ ትዳሩ እየፈረሰ ነው። እዚህ ጋር ውብዬ ጥሩ ስሜት እየተሰማት አይደለም በዚህ ጉዳይ ላይ ገባሽ አይደል ቲጂ? ስለዚህ ምንድነው መፍትሄ ብለሽ አንቺ የምታስቢው? በዚህ ሁኔታስ እስከ መቼ ትቀጥላላችሁ የሚለው ነገር ነው። አሁን እኛ አንቺን በጸባይ ጠርተን ልናናገርሽና ከቻልሽ ፈቃደኛ ከሆንሽ በቃ ከሱ ህይወት ሙሉ ለሙሉ እንድትወጪ ነው የምንፈልገው። ገባሻ? ከሌላ ሰው ጋር ሌላ መርዳት የሚችል ሰው እኛም ልንሆን እንችላለን። ችግር የለውም። እኛ አላት እኮ ገብቷላ። ያ ትዳር ከሚፈርስ እኛ ሁለታችን ልናግዛት እንችላለን። በቃ እንደ ወንድሟ ትቁጠረን። ገባሻ ትይጂ? እና በቃ ያንን ትዳር በቃ ተይው። እሺ በቃ ጫፍ ላይ ደርሷል ሊፈርስ አይተሻል አይደል? ምክንያቱ ደግሞ በአንቺ ምክንያት ነው። በቃ ማለት መውቀስ አልፈልግም ቲጂ። እኔ አንቺ ናሁም እኔ እዚህ ጋር ከምትጠይቀኝ ማኪን ለምን አትጠይቃት? ማለት ምን ያልገባኝ ነገር ምንድነው? ያየችው ነገር የተለየ ነገር ያየችው ነገር ምንድነው? ናሁም ከዚህ በፊት በጣም ብዙ ነገር አሳልፈናል አይደለ? አልፏል ያ ነገር አይደለ? አሁን እኔና ናሂ ጋር ያየችው ነገር ምንድነው? ምን ያየችው ነገር አለ? አሁን እኔና ናሂ በዚህ ሰዓት ምን እየሰራ እንደሆነ እናንተ ምን ታውቃላችሁ? ታውቁት ነገር አለ? በቃ ይኸውልሽ እኛ አሁን ምንም ስሩ ታውቁት ነገር አለ? የለም ቲጂ ስሚኝ እስኪ ይኸውልሽ እኛ ምንም የምናውቀው ነገር የለም። ቆይሽ ምን የተለየ ነገር አይታችሁ ነው ያያቻችሁ? አብራችሁ ሆናችሁ ነው ያያቻችሁ እኮ አብራችሁ መሆናችሁ ደግሞ ችግር አለው። ባለ ትዳር ነው እሱ። ገብቶሻል አይደል? አሁን እኮ እኛ እኮ እንደዚህ አርገሻል እንደዚህ አርጋችኋል እኮ የሚለው ነገር ውስጥ አልገባንም። ገባሽ? ታይታችኋል የሚለው ነገር ነው። ለምንድን ነው በድብቅ መሆን ያስፈልገው? ለምንድን ነው ውብዬ ያልነገራችኋት? በድብቅ አይደለም ስል ውብዬ አልፈለገችም፣ እኔን አልፈለገችኝም። የተገናኘ ነው ለስራ ነው። ስራችንን እየጨረስን በቃ ጫፍ ላይ ደርሰናል። ከዛ በኋላ ነው ወደ ህይወታቸው ተመልሼም አልመጣም። ምንድነው አሁን ውብዬ እኛን ትንሽ እንኳን በጣም በትንሽ ተረጋግታ ለመስማት ብትሞክር ኑሮና ትንሽ ተረጋግታኛን ለመረዳት ብትሞክር ኑሮ እንኳን አይደለም እኔና ነው እሷ ማገዝ የምትችለው ሰው ነበረ። እኛ የጀመርነው ስራ ገባ። ከዛ ውጭ እኔ ከናሁም ጋር ምንም ነገር የለኝም። ከዛ ደግሞ ማሂ የምትባል ቅውቅው ምትል ልጅ አለች። ምንም ተረጋግታ ማውራት የማትችል ልጅ። ምንድነው ስናደርግ ያየችን ነገር ምንድነው? አብረን ተቀምጠን አየችን አይደለ? እስኪ በተደጋጋሚ እሱን ጠይቄዋለሁ ነው የምትለው። አብረን ቁጭ ብለን ካሜራ ይዛ ውብዬን ይዛ ከምትመጣ ለምን እኛን አትጠይቀን? ቢያንስ እንኳን ኮሽ ውብዬ በዚህ ልክ ለኔ ጥላቻ ካላት ስሜቷን ላለመጉዳት እኛን መጠየቅ ነበረበት አይደለ?
ከዛ ሲቀጥል ደግሞ እኔን መረዳት ከፈለክ በጣም ብዙ ጊዜ ሞክሬ ያቃተኝ ነገር ነው። በጣም ብዙ ነገር ሞክሬ ሌላ ሰው የሚያግዘኝ ሰው አጥቼ ነው ናሆምን እኔ ያማከርኩት። ሲቀጥል ስንለያይ እኔና ናሆም ስንለያይ ሁሉም ስንለያይ የምታስታውስ ከሆነ ሁላችንም የችግራችን ሰዓት ለነደራረስ እና ከዚህ በኋላ ምንም ጸብ ተብሎ ነገር የለም ተብሎ እኔም ከዩቲዩብ ወጥቼ ነበር ታውቃለህ። ተመልሼ የመጣሁበት ምክንያት ምንድነው? በቃ አብረን ተቀምጠን አየችን ካሜራ ይዛ መጣች። የተመለስኩበት ምክንያት ያ ነው። ያን ደግሞ ግዴታ ለኦዲየንስ ማስረዳት አለብኝ አይደለ? እሱማ ለዛ ነው የወጣሁት። ስለዚህ ያን ነገር ደግሞ እኔ አሁን ላይ ማንም ሊሰድበኝ ማንም የሆነ ነገር ሊለኝ ይችላል። መጨረሻ ላይ እውነታው መውጣቱ አይቀርም። ያኔ እኔ ለነሱ ትዳር ያን እንደዛ እየተሰቃየው እንደዛ እየለፈው መከራዬን እያየው የነሱን ትዳር ለመጠበቅ እኔም በአንድ በኩል ሰው ለማዳን እየተሰቃየው እነሱ በቃ እኔን ባለመረዳት ብዙ ነገር ተፈጥሯል። መጨረሻው እውነታው ግን ወጣ። አሁንም እውነታው ይወጣል። እኔ ናሆም እንዲያግዘኝ ብቻ ነው። እኔ በጣም ብዙ ሰው ሞክሬ እንዲያግዘኝ ፈልጌ ሰው እኔን ማገዝ ስላልቻለ ብዙ ጊዜ ሞክሬ እኔ ናሆም የጠየኩት እንደዚህ አይነት ነገር ነበር አልኩት። ከሱ ጋር ሆነን የጀመርነው ነገር ደግሞ እግዚአብሔር ይመስገን በቃ እንትን እያለልን ነው፣ እያለቀልን ነው። ትንሽ ጊዜ ከቻላችሁ እናንተ ትንሽ ጊዜ ውብዬ ትታገሰኛል። ትዳር ነው እኮ ቲጂ። አሁን እኮ እንዴት ነው ትዳር መታገስ ምናምን የሚባል ነገር የለም እኮ ገባሽ? ቢያንስ በቃ እኛ የምንረዳሽ ነገር ካለ እኛ እንርዳሽ። ገብቶሻል? በቃ እኛ አለን። እኛ ምንም ነገር እንሆንልሻለን። ወይ አሁንም ቢሆን በቃ እንዴ ወይ ሌላ ሰው ጋር ሊያገናኝሽ አይችልም። አሁን ውብዬ አሁን እኮ አንቺ እሺ እውነት አለሽ እንበል፣ ግን አሁን ውብዬ እኮ እያለች ያለችው ድጋሜ ከአንቺ ጋር የሚገናኝ ከሆነ እንደምትፈታው ነው። ይሄንን ምን ብለን ነው እኛ አንድ ለምናደርገው? እንዴት ነው ይሄንን ማስተካከል የምንችለው እኮ? ለምን እኔን እንኳን 5 ደቂቃ ለምን ተረጋግታ ትሰማኝ? እየሰማንሽ እኮ ነው ቲጂ። አይደለም እናንተን አይደለም ያልኳችሁ ውብዬ ትስማኝ። ከቻላችሁ እናንተ እኔን ከመጠየቃችሁ በፊት ማኪን ጠይቋት ናይ ብላችሁ ምንድነው ከሁለቱ ያየሽው ነገር ምንድነው? አብረው ተቀምጠው ነው ያየሽ ወይስ ሌላ ያየሽው ነገር? እሺ ማኪን እናገኛታለን። ምን የተለየ አሁን ከውብዬ ጋር ነው ያሉትና ማኪ ያለችን ነገር ምንድነው መሰለሽ? አንቺና ናሆም ፓስትሊ ባለፈው ጥሩ ነገር የላችሁ። በጣም እንደ እህት ቶርች አርጓት ነበር። ቶርች አርጎኛል ያኔ የነበረው ነገር እዛ ሀገር ሆና ስታይ ነበር። ገባሽ አይደል? የተፈጠረውን ነገር የውብዬ ትዳር ሲፈርስ ምናምን ነገር ስታይ ነበር። ያንን ያየችው ነገር አይምሮ አስተቀምጧል። በነገራችን ላይ ይሄ ባል ለቤተሰብ አይታማም የሚባለው ለዛ ነው። አንቺ ከባልሽ ጋር ብትታረቂም ቤተሰቦችሽ ግን ያን የነገርሻቸውን ነገር ይዘው ይቀራሉ። ገባሽ? እሷ ጋር አሁን ልክ ነሽ እኮ አንቺ። አይቀየርም ነው ሊቀየር ይችላል ሰው። ገባሽ? ያ ነገር ስላለ አይምሮ ውስጥ አብራችሁ ስታገኛችሁ ገብቶሻል። ምንም ሌላ ማስረጃ አልፈለገችም። በቃ ለምንድን ነው የሚገናኙት ነገር ነው ያን ለውብዬ እንትን ያለው እና ደግሞ እኔ እንደውም እውነት እጠይቅሻለሁ ብዬ ነበረው። እንደውም ሌላው ነገር አንቺና ማኪ መሀል ያለው ይሄ የመረረ ጥላቻ ራሱ ግልጽ ሊሆን ነው። እኔም ግራ ገባኝ። ምንድነው ግልጽ ሊሆን የተደበቀ ሚስጥር አለ? ምንም የተደበቀ ይኸውልህ፣ አሁን ማኪ እንደዚህ ይሆንቻለሁ። ለምንድን ነው ማኪ እንደዚህ ለምንድነው እንደዚህ የምትሆነው? ከእኔን ለምንድነው እንደዚህ በዚህ ልክ የጠላች? በቃ ያለፈ ነገር አለ። ሲጀመር እኔ ሁሌም ለሰው ብዬ ነው የምጎዳው እውነት ለመናገር እንጂ እዚህ ጋር ለእኔ ጥቅም አይደለም የቆምኩት እንጂ አስጠልቶኝ እኮ ከዚህ በፊት ያለፈው ነገር አስጠልቶኝ እኮ ጠፍቼ ነበር። አሁን ተመልሼ የመጣሁበት ምክንያት ምንድነው? እውነታውን ሰው ማወቅ ስላለበት። ባኪሚያን ቀን እንደዛ ካሜራ ይዛ ከምትመጣ እኔን ምንድነው ችግርሽ አንቺ? እሱ እኮ የእህቴ ባል ነው። እዛ ሁሉ ነገር አይፈጠርም ነበር እኔን ብትጠይቀኝ ነው። የእህቴ ባል ነው። ምንድነው ያላችሁ ነገር? የተፈጠረው ነገር ምንድነው? አሁን እስከሱ ምንድነው የምትፈልጊ? ከሱ ራቂ ብላ እኔን ብትጠይቀኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር ካሜራ ይዛ ከመምጣት። ስለዚህ እኔ የራሴ የሆነ እውነት አለኝ። እኔ ናሂን አልፈልገውም ለምንም ነገር። ናሂ ውሽማዬም አይደለም ምንም አይደለም። ባለ ትዳር በጣም የተከበረ በነገራችሁ ላይ በጣም ናሁን በጣም ስብዕና ያለው ልጅ ነው። በጣም ከምታስቡት በላይ ምንድነው ግን እኔ ጋር የጀመረ ሆስፒታል የተኛ ሰው አለ። እሱን ለማገዝ ደግሞ እኔና ናሁን በጣም ብዙ መንገድ ሂደናል። ስለዚህ ያን ነገር እንጨርስ ነው እያልኩት ያለሁት። እስክንጨርስ ትንሽ ጊዜ ትታገሰ። ምክንያቱም አሁን መሀል ላይ ደርሰን ናሁን ትቶት ቢሄድ እኔም ትቼው ቢሄድ ያ ሰው ይጎዳል። እኔ ላልተው እችላለሁ የኔ ሰው ስለሆነ። ናሁን ግን ቢሄድ እኔ ብቻዬን ምንም ነገር ማድረግ አልችልም። ቢያንስ እናንተ ተረዱ።
እኔ ለሌላ ነገር ይሄ ለጭቅጭቅ ወይም ለክርክር ሌላ ነገር ፈልጌ አይደለም አሁን የምመጣው። ሌላ ከናሁን ምንም የምፈልገው ነገር የለም። የምፈልገው አንድና አንድ ማስተካከል ነው በቃ። ቲጂ ምንድነው የምታስተካክሉት? እኔ እኮ ግራ የገባኝ ነገር በቃ ባለ ትዳር ነው ገብቶሻል። የእናንተን ነገር እስከሚያስተካክል እሱ እዚህ ጋር ያለው ትዳር ነው። ምንድነው በማን ሃይማኖት ነው ባለ ትዳር ሰው ከማንም ሰው ጋር አይገናኝም ነው? አይገናኝም ነው አይደለም? በቃ በአንቺ አሁን ለማገዝ አይገናኝም። ባለቤትሽ እንዴ እኮ ግን አሁን ሚስቱ ጋር ውብዬ ጋር ያንቺ ኢሜጅ ያንቺ ነገር ጥሩ አይደለም። ጥሩ አይደለም። በቃ አሁን ሌላ ሴት ብትሆን እኮ ይሻል ነበር። ጥያቄ ልጠይቃችሁ። እኔ ምን ላድርግ? ምን እንዳደርግ ነው የጠራችው? ተይው በቃ ሂጂ በቃ የራስሽን ህይወት በቃ ሌላ ሰው ፈልግ የሚረዳሽ ሰው። ሌላ ሰው እኮ ስፈልግ አዲስ እንደጀምር ነው የምጀምረው። በቃ እኛ እንጀምረው እሺ ሁሉንም ነገር ቲጂ ሰው ይሙት እዛ ሰው ይሙት። እኔ እኮ የነናሁም ትዳር እንዲፋቱ ወይም እንዲያቆም እኮ አይደለም እዚህ ጋር። እሺ ገባን ቲጂ ተረዳንሽ እኮ እንዲፋቱ ፈልገሽ አይደለም። ግን ደግሞ አንቺ ሳታስቢው ትዳራቸውን እያጡ ነው የምንልሽ። ገብቶሻል? አንቺ መልካም ነገር ነው እየሰራው ብለሽ የምታስቢው በእነሱ ደግሞ አይን ሲሆን ማለት ነው በቃ ትዳር ሊፈርስ ነው። ገብቶ መልካም ነገር አይደለም። ስለምክራችሁ ምናምን አመሰግናለሁ። አሁን እኔ ያሞኛል መሄድ አለብኝ። ቢያንስ ሚስጥሩን እንኳን ንገሪኝ። ምንድነው የተደበቀው ሚስጥር? ምን አለ የተደበቀ ሚስጥር? ስለምን ሚስጥር? ስላንቺና ስለናሆም የተደበቀ ሚስጥር ምንድነው? እስቲ ንገሪኝ። ምን አለ? ምን የተደበቀ ሚስጥር አለ? እስኪ ንገሪኝ። ቢኖርማ ነው እኮ ቲጂ አንቺ አሁን እንደዚህ አይነት ነገር እየተፈጠረ ያለው የተደበቀ ሚስጥር ስላለ ነው። ከማኪ ጋር እንደዚህ የምትሆኑት እኮ የሆነ ሚስጥር ስላላችሁ ነው አይደል እንዴ? ምን አለ? ጠይቋት። እሷን ካለ ለምን አትነግራችሁም? እሺ ካለ ለምን አትነግርህም? ቲጂ እሺ ምንድነው የሚሻለው? ቆይ በቃ እንደዚህ እሺ እንዲህ ተደባብሶ ነው ዘላለም እኛ ምን ኖረው? የተደበቀ ሚስጥር ካለ ንገሪኝ ልትለኝ ነው የጠራኝ? ቲጂ ያለውን ነገር ንገሪኝ። በቃ ወንድሞችሽ ነን እኛም ገብቶሻል። እኛ ከጎንሽ እንሆናለን። በቃ ግን ያንን ትዳር እናደነው በቃ በሚያስፈልገው ነገር በሙሉ ከጎንሽ እንሆናለን። ግን አሁን አንድ ጥያቄ ብቻ ነው በቃ አንቺ ከናሁም ጋር ያለሽን ነገር 100% አሁን እኔ ስላልተዋጠልኝ ነው በነገራችን እሱም አልተዋጠለትም እኔም አልተዋጠልኝ ስላልተዋጠልኝ ነው የምጠይቅሽ። ከናሆም ጋር ያለሽን ነገር ትክክለኛውን ነገር ግልጽ አድርገሽ ንገሪኝ። ይኸውላችሁ እኔ እነግራችኋለሁ፣ ግን አሁን ጊዜው አይደለም። በቃ ለምን ቲጂ አሁን ለምን አትነግሪንም? ቲጂ ለምን አሁን አትነግሪንም? ቲጂ በእናትሽ አሁን ቲጂ በእናትሽ ቲጂ ንገሪን። በቃ ጊዜው አይደለም። በቃ ተውኝ በእናታችሁ። ከቻላችሁ ነገር ለማጋነን ሰው ለማረጋጋት ሞክሩ። ምን መሰለህ በቃ አሁን ከሷ ጋር መታገሉ እንትን ማለቱ ደግሞ ሌላ እንትን ስለሆነ ችግር የለውም። እኛ በምንደርስበት እንደርስበታለን። ናቲ ልትነግረኝ እኮ ትንሽ ጫፍ ቀርቷት ነበር። ለምን በፍጹም አትነግረን? እስካሁን ድረስ የደበቀችውን ሚስጥር እንደማትነግረን ግልጽ ነው እና ምንም እንትን አያስፈልገውም። ብቻ እኛ በምንደርስበት እንደርስበታለን። ቤተሰብ እውነትም ማኪ እውነት እንዳለ የተደበቀ ነገር እንዳለ እዚህ ጋር ፍንጭ እያገኘን ነው። የተደበቀ ነገር አለ ደርሰንበታል። እና በቲጂ መሀል የተደበቀ ነገር እንዳለ አሁንም ፍንጭ እያገኘን ነው። ስለዚህ ለማንኛውም እስቲ እግዚአብሔር ሁሉንም ነገር ያስተካክል። ሌላ ምንም ማለት አንችልም። በጣም ነው የቆጨኝ ናቲ ያለ ማውጣቷ በእናትህ ቢያንስ እንኳን ተንፈስ ስንል ነበር። ቤተሰቦቻችንም ተንፈስ ሲሉ ነበር። ገብቷል አይደል? እስከ መቼ ነው የምትለው? እንግዲህ እንዳያችሁ ጊዜ አይደለም የምትለው። እንግዲህ ቤተሰቦች በቃ እንሂድና ናቲ በእናትህ አሁን ይቆጨኛል። በእናትህ ሳታወጣው ነው ለማውራት እንሞክር። ናሂን ለማውራት አይ እሺ ቤተሰቦች እንግዲህ እንወዳችኋለን። መልካም ጊዜ ነው።